መጥቻለሁኝ ግን እግዚአብሔር ያደረገልኝ እኔ የመጣሁት ከአዋሽ መልካሳ ነው። እግዚአብሔር ደግሞ ያደረገልኝ ያው በሐዋርያው እስራኤል ዳንሳ አማካኝነት ሆኖ እህቴ በጣም ትታመም ነበረ እና በጣም ውስጤ ይጨነቃል። ሌሊት 8 ሰዓት በቃ ገበያም ስትሄድ ይጥላታል። ሌሊት ወጣ ጥፊ ጥፊ ይለኛል አለ። በስጋት ነው የምኖረው። እሷ ሌላ ቦታ ነች፣ እኔም ሌላ ቦታ ነው የምኖረው። ያው በጣም የአጋንንት ስራ ስለሆነ በጣም ሰጋለሁ። እሱ እስቲ ደወለልኝና እስቲ በእኛ ቤት ሞትና ሐዘን አይሆንም በላለኝ። ሞትና ሐዘን አይሆንም በኢየሱስ ስም፣ ሞትና ሐዘን በኢየሱስ ስም እኛ ቤት አይሆንም። ከዛ ወዲህ የደስታ በዛም ስጨነቅ ስለነበረ ብቻ እሱ አሜን አሜን ነው እንጂ ምለው እሱ ሚሊዮን አሜን ብቻ ነው እንጂ ምለው በቃ ከዛ ወዲህ እኔ ራሴ ፌንት ሆንኩኝ በቃ እዛች ቦታ ላይ ማለት ነው፣ በደስታ ብዛት ማለት ነው። እና አንዱ ይሄ ነው። ሁለተኛው ደግሞ ጌስት ሃውስ እሷንም አንደኛዬንም እጄ መጥቼ ነበረ። አሁን ባለፈው ማለት ነው ይሄ ወር ያለፈው ወር ላይ ማለት ነው። እና ሁለቱንም እጄ መጥቼ እዚህ ተጸለየላቸው። ያ ጓደኛዬ ደግሞ የጉበት የውስጥ ጉበት ካንሰር ያመው ነበረ። እና አሁን ሲነግረኝ እዛ ሄዶ ማለት ነው በህልሜ እኮ ሐዋርያው መጥቶ አንተ ተፈውሰሃል እኮ መታ ያደረገኝ አንተ ተፈውሰሃል እኮ አለኝ። እና እመሰክራለሁ እስከምመሄድ ደግሞ አንተ መስክርልኝ ብሎኝ ላከ። ሶስተኛው ደግሞ ያው እርሻ ከዚህ በፊት አላርስም ነበረ። እርሻ ጤፍ ምናምን ዘራውኝ፣ አነስ ያለችም ዘራውኝ። እስራኤል ዳንሳ አምላክ ያንተ ጊዜ መሐላ ይኖርበት፣ አስራት በኩራትም ብታንስም ከመሐላው አንደኛ የወጣችውን እጄ መጣለሁኝ ብዬ ቃል ገባውኝ። ቃሏንም እጄ መጥቻለሁኝ። እግዚአብሔር ስላደረገለት ነገር ለእግዚአብሔር ክብር አምጡት። አሁን ወንድማችን እያለ ያለው ከዛሬ 8 ወር በፊት እህተን በጣም ነው የሚያማት፣ ይጥላታል፣ ከቤት ደግሞ ይዟት ይጠፋል መንፈሱ። በዚህም ደግሞ ቤተሰብኛ በጣም ስንጨናነቅ ነበርና በስልክ መስመር አገልግሎት ሐዋርያውን ላገኝ ፈለኩና ደወልኩት። ስደውል ሐዋርያው ራሱ በእናንተ ቤት ሞትም አይሆንም ሐዘንም አይሆንም አለ። አሜን ብዬ ተቀበልኩ። በማግስቱ ደግሞ ወደ አዲስ አበባ ጌስት ሃውስ ይዣት መጣው። እሷን ይዤ ስመጣ እሷን ብቻ ይዤ አልመጣውም። ጓደኛዬ ደግሞ የጉበት ካንሰር ነበርና በጣም ሲሰቃይ እሱንም ጨምሮ ይዤ መጣው። እሷን እንዳየ አንቺ እህት ተፈውሰሻል፣ ከዚህ በኋላ የሚጠል በሽታ የለም ብሎ ተናገረ። ይሄው እሷም ዛሬ ተፈውሳ በህይወት በጤና አለች ይላል። ለእግዚአብሔር ክብር አምጡት። ቀጥሎ ደግሞ ይህ ጓደኛው የነበረው ወንድሙ በጉበት ካንሰር በጣም ሲሰቃይ የነበረ ሐዋርያው ነካውና ከዚህ ካንሰር ተፈውሰዋል ብሎ ተናገረ። ተፈውሶ እሱም በህይወት በጤና አለ። ይህንን ላደረገው ጌታ ክብር አምጡት ይላል። ለእግዚአብሔር ክብር አምጡት። ብቻም አልመጣሁም ስጦታ ይዤ መጣሁ ይላል አባ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ዛሬ ማታ የምስራች ጠላቶቻችሁ በጉበት አይታመም። አሜን። እስቲ ከላይ ጀምሮ አራግፉ። እስቲ ካንተም ከራስ ከእግሪ ላይ ዝም ብለህ አራግፍ። ሳለ እልልታ ጭብጨባችሁ ይሰማል። ክብር ለእግዚአብሔር ይሁን። ስሜ ግርማ እባላለሁ። የመጣሁት ከዚሁ ከአዲስ አበባ አስኮ አካባቢ ነው። ምንድነው የተደረገልኝ? እኔ ከመስከረም ጀምሮ በጣም ሰቃይ ነበረ። መተኛት አልችልም። ራሴን በቃ ሲገነስ ነው ማየው፣ ስሞት ነው ማየው። ከዛ በኋላ የእግዚአብሔር ሰው ወደ ሂዳር አካባቢ በኢልሜ መጥቶ ሲጸልዩልኝ አየሁ። ካየሁ በኋላ ነገሮቹ እየባሱ ሲመጣ የካቲት ወር በኢየሱስ ስም የኔ ቀን ነው ብዬ ሮጬ መጣው። የካቲት ቀን የዛሬ ሳምንት የመጀመሪያ ቀን ነበርና የእግዚአብሔር ሰው እየጸለዩ እያወጁ ሌዋታ ፈጣኑ እባቡ ተረገጠ በሚል እየሰበኩ ከመጀመሪያ ላይ ትንቢት የጀመሩት በኔ ነው እና ተነስ መሞት አልፈልግም በላሉኝ። ተነሳውና መሞት አልፈልግም ብዬ አወጅኩኝ። ወደዚህ ያወጡኝና ከማን ጋር ነው የመጣው አሉኝ።
ከልጆቼ ጋር ልጆቼ አሁን ውጭ እየተጫወቱ ነው። እነዚህ ልጆች አይበተኑም። እነዚህ ልጆች ጎዳና አይወጡም። አትሞትም። ግርማ ነህ አለኝ። አዎ አልኩት። ቦኮና ማን ነው? አባቴ ነው። አሁን የእግዚአብሔር ሰው በመንፈሳዊ ነገር የተመለከቱት ነገር ኦልሬዲ ሰይጣን በኔ ላይ ያወጀው ከየካቲት መጋቢት ሚያዝያ አካባቢ እንደምሞት ነው። ስለዚህ እጄን ጨብጣሉኝ፣ እጃቸውን ጨበጥኩኝ። አሁን እንዲህ ይሆናል። አሁን እጸልያለሁ፣ አዋጅ ይገለበጣል። ወረቀቱን አነሱና እነዚህ ልጆች አይበተኑም፣ ይሄ ወረቀትም እንደዚህ ወረወሩ። የዛሬ ሳምንት በምስጋና እንገናኝ። አንተ እኮ አገልጋይ ነህ አሉኝ። አንተ እኮ አገልጋይ ነህ። ሊበቀል የሚፈልግ ጠላት ነበረ፣ ግን አይሆንም፣ ልጆችም አይበተኑም፣ አንተም አትሞትም። የዛሬ ሳምንት እዚህ እንገናኛሉና አንተ ከዚህ በኋላ ከራስ ፀጉር እስከ ጥፍር እግሪ ድረስ ትቀባለህ። የተነሳብህ የበቀል መንፈስ ላይ ራስ ትነሳለህ እንጂ አትሞትም አሉኝ። ኢየሱስ ክብሩን ይውሰድ። ኢየሱስ ጌታ ነው። ድንቁ ኢየሱስ ድንቅ ያደርጋል። በዛ መካከል ኦልሬዲ እኮ አንተ መቼ እንደምትሞት አላወቅም እንጂ መቃብር አይተሃል አሉኝ። እውነት ነው። 2 መቃብር አይቼ ነበር። 2ቱም መቃብር አየሁትና በኢየሱስም ይሄ መቃብር ይደፈን ብዬ ወደዛን ቀን ዛሬ በዛን ቀን ባትመጣ ኖሮ አንተ ሟች ነበርክ አሉኝ። ክብር ለኢየሱስ ይሁን። ሞትን በሕይወት የሻረልኝ ኢየሱስ ዛሬ በፊት ለፊቱ አቆሞኛል። ደስ ያለው ለጌታ ክብር፣ እልልታ፣ ጭብጨባ። የታወጀብኝ አዋጅ ምንድነው? ጉበቴ ላይ ስባለ አሉኝ። ስባለ ከስቡ በኋላ ደግሞ ነገሮቹ እየተስፋፉ ይታወቃል፣ የጉበት ኬስ። ስለዚህ ምን አደረኩኝ? እግዚአብሔር ሰው እንዳዘዙኝ ቅዳሜ ሄድኩ፣ ተመረመርኩ፣ ስቡም የለም። ኢየሱስ ጌታ። ቆሞ ለጌታ እልልታ፣ ጭብጨባ። ሁሉ ሰው ቆሞ እስቲ ስጠራ ወዳጄ ከተፍ ትላለህ፣ ቀንበሬ ሰባብር ታሳርፈኛል፣ ደስ ይለኛል። ስጠራ ኢየሱሴ ከተፍ ትላለህ፣ ቀንበሬ ሰባብር ታሳርፈኛል፣ ደስ ይለኛል። አንተን ካገኘ ሰው ምን ይሆናል? ምን ይሆናል? ምን ይሆናል? አንተን ከያዘ ሰው ምን ይሆናል? ምን ይሆናል? ጨብጨባ እልልታለሁ ሰው የልቤ ማረፊያ ነህ፣ የማምለጫ ዓለቴ፣ እኮራብሃለሁኝ ኢየሱስ መድኃኒቴ። የልቤ ማረፊያ ነህ፣ የማምለጫ ዓለቴ፣ እኮራብሃለሁኝ ኢየሱስ መድኃኒቴ። ሃሌሉያ። ጌታ ያክብራችሁ። ቁጭ በሉ። አንድ ሶስት ያነ ኢየሱስ ይበልስ። ኢየሱስ የኛ ጌታ ይሄ ነው። አሜን። እርግጠኛ የሆነው የሐኪም ቤት አዋጅ ይሽራል። አሜን። ደስ ያለው ለጌታ ክብር፣ እልልታ፣ ጭብጨባ። ሁለት እጃችሁ ከፍ አድርጉልኝ። ስም ያለው አሜን፣ ስም የሌለው አሜን። የፈራው አይነት በሽታ ካለ ራሱ እንደዚህ አይነት በሽታ በእኔ ላይ አለ ወይ የምትለው ጉዳይ ካለ ራሱ ገና ወደ ሐኪም ቤት ሄዳችሁ መጥፎ ዜና ሳሰሙ ዛሬ ማታ ፈውስ ይቀድማቸዋል። አሜን። ዛሬ ማታ ፈውስ ይሆናል። አሜን። ሐዘን አይሆንም። አሜን። መልካም ይሆናል። አሜን። ሰላም ይሆናል። አሜን። እስቲ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። ስለዚህ የሐኪም አዋጅ ከተነሳ በራእይ ያየው መቃብር ከተደፈነማ በቀረው ዘመንማ ያገለግላል። አሜን። በቀረው ዘመን ያገለግላል። አሜን። ሰሞኑ ይሄ ነው ማስተምረው ትምህርት ጌታ ስላሳየኝ። ተኝታችሁ በራእይ የምታየው መቃብር እሰይ ልጆች እየመጡ ነው መሰለኝ። እስቲ አሜን አሜን። ትንቢቱ ይሄ ነው። ልጆች አይበተኑም ነው። ሁለት እጅ ከፍ አድርግልኝ እስቲ። ያለ ጊዜ አልሞትም በሉ እስቲ። ያለ ጊዜ አልሞትም። ያለ ጥፋት አልሞትም በሉ እስቲ። ያለ ጥፋት አልሞትም። እስቲ አይሆንም በሉ እስቲ። አይሆንም። አሁን ዘመን ደርሷል። አሜን። አሁን ጊዜ ደርሷል። አሜን። አሁን ተገለጠ። አሜን። ፈጽሞ አይሰራም። አሜን። ሙሉ ፈውስ፣ አሜን። ሙሉ ፈውስ፣ አሜን። ሙሉ ፈውስ። አሜን። ሂድ ሀብታም ሁኑ፣ ይሳካል። ደስ ያለው ለጌታ እሺ። ክብር እልልታ።
magaalaa aanaatu faamnaata irraa dhufe wanni naa ta'e immoo asiittiin gaafa 20 tan dhufe naasee 20 jechaadha. Gaafa naasee 20 dhufu iddoo sanan taa'e gaafa ta'a waariyaan kootas ba'ii naan jedhe iddoo kanan dhaabbadhe gizeen kee ga'ee naan jedhe amiin jedhee fudhadhee gale. Gaafa achi dhufu waggaa 3 gibira na dhawwatan otoon gibira gabbaraa jiru. Yeroo ati dhalatutti gibirri hin geenye lafni hin kennamne kanaafuu gibira maal gabbartaa lafa maal irratti gibira gabbartaa naan jedhan. Bakka gaddaatu man dhufe gaafa nas dhufu gaafa nasii deebi'u garuu saatalaayiti gibira maaliif hin gabbarre sirra baay'atee naan jedhan. Maqaan koo saatalaayiti Baqqalee tan jedhama. Maaliif gibira hin kaffalle gibirri sirra baay'atee naan jennaan baay duraanis isintu na dideen jedhan deeman madaqii kaffalii naan jedhe. Kan waggaa 3 sanuu birrii 750 kaffale. Kan abbaa kootii kan waggaa 5 wajjin kaffale naan jedhee tan akkasitti kaffalee kana naa godhe Waaqayyo. ጉባኤው ለጌታ ክብር አምጡት። ይህ ወንድማችን ከሩቅ ምድር ረጅም ኪሎ ሜትሮችን አቋርጦ ነው የመጣው። ስመጣ በጌታም አልነበረም፣ ግን እዚህ ቤት ያለው ቅባት በሱ ህይወት ላለው ጥያቄ ምላሽ እንደሚሰጥ አምኖ ገስታው ይመጣል። ስመጣ ብዙ ነገሮቹ ተቆላልፎ ተይዞ ነበር። የራሱን መሬት ተከልክሎ ሳይት ፍላኑን ተከልክሎ በጣም ሲጨናነቅ ነበርና በዚህ ጉዳይ ግን ወደዚህ ስፍራ ስመጣ ሐዋርያውን አገኘ። ላንተ ጊዜ ደርሷል፣ ከዚህ ስትመለስ ተአምራቶች ይሆናሉ አለ ሐዋርያው። ለጌታ ክብር አምጡት። የሚገርማችሁ ከዚህ ስመለስ የተሰጠው የሳይት ፕላን አሁን ተፈቀደልኝ። ሳይት ፕላን ካርታውንም ይዤ መጣሁ ይላል። ለጌታ ክብር አምጡት። እሱ ብቻ አይደለም አልሸጥ ብሎ በጣም የተቸገርኩበት ቦታም ነበር። እሱም ተሽጦ አሁን ለምስጋና ስመጣ እንዲሁ አልመጣውም፣ ጋቢ ይዤ ሐዋርያውን ላልብስ እግዚአብሔርንም ላመስግን ብዬ መጣሁ ይላል። ጉባኤው ቆሞ ለጌታ ክብር እየሰጠ እልልታለሁ ሰው ወታለ ሰው ጋላታ ቀበሌራ አቄሱ ዱፍኒ ጅራ ወልፍና ቀበሌራ ሲዋቄሱ ዱፍኒ ጅራ ጋላታ ቀብና ዋቀዩብ ጋላታ ቀብና ጋላታ ቀብና ዋቀዩብ ጋላታ ቀብና ጋላታ ቀብና ዋቀዩብ ጋላታ ቀብና ጋላታ ቀብና ዋቀዩብ ጋላታ ቀብ ኦሆ ጋላታ ጀና ኦሆ ጋላታ ጀና ኦሆ ጋላታ ጀና ኦሆ እልሌ ጀና ጫብሴ ዴማ ጫጫብሴ ዴማ ጫብሴ ዴማ ጫጫብሴ ዴማ ጫብሴ ዴማ ጫጫብሴ ዴማ ጫብሴ ዴማ ጫጫብሴ ዴማ። ሃሌሉያ። አንዴ ቁጭ በሉ። ከዚህ ጉባኤ ብዙዎቻችሁ የዛሬ ሳምንት ብዙ ምስጋና፣ አሜን፣ ብዙ ደስታ፣ አሜን፣ የአባት ፈውስ፣ አሜን፣ የእናት ፈውስ፣ አሜን፣ የልጆች ፈውስ፣ አሜን፣ ያላሰባችሁ ጉዳይ ወደ እጃችሁ ይገባል። አሜን።